ወጭ ስላንተ ማያውቁት ነገር ምንድነው? አንዳንድ ጥሬ ስጋ በእርጎም በላለሁ። ከዛ እንዳይጠይቀት ወያልሰማን ብሎ ቃል ገብቶላታል። መጀመሪያ ደማቷለም ወይ ነው ያወራው አንተ ድሆችን መርዳት ነበረ እና አሁን ለምን ተቀላቀልሻቸው? ተወዳጅ ካልጠፋ ሀገሩ ለምርጫሽ ጀግና ስመ መጥፎ ጓደኞች በ9 ወር ያስረጃሉ ተባለ። በአካባቢያችን ያሉ መርዛማ ወይንም ቶክሲክ ሰዎች ከስነ ልቦና ባሻገር በአካላዊ ጤናችን ላይ ከፍተኛ ጉዳት እንደሚያደርሱ የአሜሪካ ብሔራዊ የሳይንስ አካዳሚ ጥናት አመላክቷል። በእነዚህ ጓደኞች ወይንም ዘመዶች የሚፈጠሩ ስር የሰደዱ ውጥረቶች በሰውነታችን ውስጥ የህዋሳትን መቆጣትን በመጨመር የእርጅና ሂደትን ያፋጥናልም ነው የተባለው። አንተ ግባ ብያለሁ እንዳልገል ግባ አንተ ቆይ አይነን ማጠፋ እቴን ወላጅ መጣ ተመስገን አምላኬ ያሰብኩት ሆኖ ከሚመጣ ጣጣ ይሄው ልጅ ሳሚ ወላጁን አመጣ። ምንህ ናት? ታላቅ እቴ ናት። በጣም ጥሩ በቃ አንተ ሄድ እኔ እሷን አወራታለሁ። ሂድ በቃ እሺ። በነገራችን ላይ እንደዚህ የምታምር ታላቀት ለመጀመሪያ ጊዜ ሳይ አመሰግናለሁ። ወንድምሽ ግን ለሰብደኝ ነው ወንድምሽ። አንድ ሰው እንኳን አልቀረም ከክፍል ውስጥ እንዳለ አሳደመው ሁሉንም ረባሽ አድርጓቸዋል። ሴት እንኳን አንድ ሳምፕል እንኳን አልቀረችም። ሁሉንም ሴት ነው የሚያተራምሰው። ትምህርቱን አይማር ክላስ አይገባ ከሴት ስር እንደዚህ እንትን የሚጨፍር እኮ ነው የሚመስለው። በእናትህ እንዲህ ቲሸር ምን ያርግ ነው? ቆይ እዛ ጋር እኔ እናላረኩ እንዴ የልጅነት ህልሜ ምን እንደነበር ታውቂያለሽ? አላውቅም። አታውቂም አይደለ? ድሆችን መርዳት ነበረ እና አሁን ለምን ተቀላቀልሻቸው? እኔ አንድን ሰው ባሸንፍ ወይም ጌታን ባስቀብል ቤት አምጥቼ ሰራተኛ አይደለም ማረገው። መነጋገሪያ የምትሆነው በፖሊስና በጋርድ ታጅበ መሄድ ከጠላት የሚጠብቅ ፕሮቶኮል ሳይሆን ከወዳጅ የሚጠብቅ ፕሮቶኮል ነው ያለኝ። በሃይማኖት ስም የሚደረጉ የሐሰት ተአምራቶች እኔ ኢየሱስን ንጉስ አርጌ ነው ምስለው፣ ሌላው ደግሞ አንድ የሞቴ ተራ ወጣት አርጎ ነው ምስለው። ስለዚህ ሰዎች ስላንተ ማያውቁት ነገር ምንድነው? አንዳንድ ጥሬ ስጋ በእርጎም በላለሁ። እውነት ነው። በአስተምሮታቸው መሃል ላይ የሚናገሯቸው በሌላ ሃይማኖት ላይ የማንቋሸሽና የማንቋሰስ ንግግሮች አሉ። ትናንት የአብስራ ልደት ነበር። ዮኒም በልደቷ ቀን አብሯት የተነሳውን ፎቶ ብዙዬ አይ ላቭ ዩ ሃፒ በርዝዴይ ከሚል ጽሁፍ ጋር በኢንስታግራም አካውንቱ ላይ ለጥፏል። እሷም ኮሜንት ስር ገብታ የልብ ምልክት ኢሞጂ አስቀምጣለታለች። ጤና ይስጥልኝ፣ ዳንኤል ተሾመ እባላለሁ። በአዲስ አበባ ከተማ መስተዳደር የፍጥነት አምባሳደር ነኝ። እሺ አቶ ዳንኤል፣ ስለ ድርጅቱ ድርጅታችን በጣም ቆንጆ አቋም ላይ ነው ያለው አሁን ላይ። እሱ ሳይሆን ምን ያክል 90 ሺህ የሚሆን ሰራተኞችን ወደፊት የመቅጠር ሀሳብ አለን። በጣም ቆንጆ አቋም ላይ ነው ያለው። ይቅርታ አንዴ ብታዳምጠኝ ጥያቄ ነውና ምንድነው? ስለ ድርጅቱ ነው መጠየቅ የፈለከው? ስለ ድርጅቱ ነው ስለ ድርጅቱ ጠይቀኸኝ እኔ እንደመልስልህ ነው የፈለከው። ይቅርታ አቶ ዳንኤል። እሺ ይረጋጋና እኔ መልስ። አምባቸው ግርማቸው ደመላሽ እባላለሁ። በአዲስ አበባ ከተማ መስተዳደር የንዴት አምባሳደር። እሺ አቶ አምባቸው፣ በመጀመሪያ ለቃለ መጠየቁ ፈጣን በልልኝ ጊዜ ስለሌለኝ ወደ ጥያቄ። እሺ አንዳንድ ሰራተኞች በሱ ድርጅት ውስጥ ቅሬታ ያቀርባሉና የምን ቅሬታ? እንደተባለው ከሆነ የደሞዝ ማነስ። የምን አባታቸው ደሞዝ ነው የሚያንሳቸው? የምን አባታቸው ደሞዝ? ለእኔ ስንት እንደሚከፈል ታውቃለህ? ለእነሱ ስንት እንደሚከፈል ያውቃሉ ወይ? ስለማያውቁ ነው እንዲያውቁ አደርጋችኋለሁ። እኔ ደግሞ ማለት ነው እኔ በአንድ ወር ውስጥ 1.2 ሚሊዮን ብቻ ነው የሚከፈለኝ። 4 ቤተሰብ እያስተዳደርኩ 2500 ብር አንሷቸው ነው። ምንድን ልፋጫም። ጤና ይስጥልኝ፣ ሻምበል ፈለቀ መንግስቴ ይባላል። ሻምበል አይደሉም እንዴ? ሻምበል አይደሉም። ስሙትማ ጤና ይስጥልኝ፣ ፈለቀ መንግስቴ ይባላል። ሰርጸ ነው ስሙት። ሰርጸ ነው። ጤና ይስጥልኝ፣ ሰርጸ ስራጽ ይባላል። በአዲስ አበባ ከተማ መስተዳደር የመርሳት አምባሳደር ነኝ። እሺ አቶ ሰርጸ፣ እንግዲህ በስራው እጅግ የተከበሩ ትልቅ አምባሳደር ኖት። ከዚህ በፊት እዚህ ጋር ባደረግነው ቃለ መጠየቅ ለተቸገሩ ወገኖች በጣም ብዙ ቤቶችን እናሰራለን ብለው ነበርና እስካሁን እነዚያ የተቸገሩ ሰዎች ጎዳና ላይ ወጥተው እየጠበቁት ነው። እሱ ጉዳይ ምን ደረሰ? ከዚህ በፊት ጠይቀኝ። አዎ እኔ እንጃ ትዝ አይለኝም። የወንዱ ዘመድ ነህ? ይገርማል። እኔ የሴቷ ዘመድ ነው። እኔ የባልየው ዘመድ ነኝ። የባልየው ዘመድ ከዛ እንዳይጠይቀት ወያልሰማን ብሎ ቃል ገብቶላታል። መጀመሪያ ደማቷለም ወይ ነው ያወራው አንተ ነው እንዴ? ሶቶ ላምዱን በደንብ ስሙት በእናታችሁ። እንዴት ይኖረን መለየት ከብዱ ነው? አው እሱ እኔ ርቀሽ ለመሄድ ማሰብሽን ከሰው ሰማ ጥላው ሰው ሊነግረው ከሰው ሰማ እንዳይጠይቀት ወያልሰማን ብሎ ቃል ገብቶላታል። መጀመሪያ ደማቷለም ወይ ነው ያወራው አንተ ነው እንዴ? እኔ ላውራ ይቀጥል። እኔ አታውራ እንዴ? መጀመሪያ እኔ አሁን እቀጥላለሁ። አንተ ቀጥል። እኔ ነኝ ጥፋተኛ። እኔ መመለስ አንድ ወይ ነው ቀጥል
እሺ አቡዬ አቡ እኔ ነው ምን እናንተ ስትላከፉ እሙዬ ትሌለ እና እየለከፍሽ ነው መላከፍ ይገረበ እና ገና አሮጊት ልካለው ወይኔ አሮጊት ልካለሽ አሳኳ ወይ ከአሁን በኋላ በደረስኩበት እንዳደርሽ ስንት አይነት ሴት ነው ያለው እባካችሁ ለከፈችኝ ብደርስስ ግን ፍቅር ብርቁ ሲያስጠላ እኔ ፍቅር በጣም ነው የምወድሽ እኔም በጣም ነው የምወድሽ የኔ ፍቅር ስልክ ይጠራ አውርቼ ልጣ እንዴት ነው እህቴ ወደሃታል መሰል በጣም እሷ ሲወደደች ይመስላል ምን ጥያቄ አለው አይኗ ይናገራል ታምናታለህ በጣም አይ ወንድ ልጅ ማለት ጸጉሯ የራሷ ይመስላል አይመስለኝም ሂውማን ነው ጥፍሯስ የራሷ ይመስላል አይ አይመስለኝም እሱማ ጥፍሯ ላይ ጥፍር ከደረበች ጸጉሯ ላይ ጸጉር ከደረበች እና አንተ ማና ባስሎንክ ነው ወንድ ማደረበበት ቆየው በካደለ ምን ብለሽው ነው ፍቅርሽ ላይ መለስ ሄዷል ባቢ አሁን የዚህ ጋር ምን ይሰራል ባባይ በቃ ቆይ መቀናቱ ነው ማን እኔ ባንተ መቀና ሲያልፍም አይነካካኝሽ ወይ የኔ ማር አለውልሽ ኖርናታ በቃ አሁን መጣው እስኪ ወንድ ነህ ንቅንቅ ትላታለህ በዚህ አንተ በዚህ ሷን አናታችሁ ነው ፈረክስላችሁ አንቺ እኮ አትቀኝም አይደል አትቀኝም እኮ ጌታዬ እኔ እኮ ምንም አልቀረም ማትቀራ ሚስት ስለሰጠኝ ዛሬ እስኪ የሚገርም አውትፊት ላሳያችሁ ዝም ብላችሁ ያው ዙሪ ጫማ አንቺማ ፈሪማ አምርብሽ